አትንካ ያለውን ነክቼ አትብላ ያለውን በልቼ በሰራው ኃጢአት ወድቄ ነበር። በጨለማ ውስጥ ነበርኩ። በራሴ ኃጢአት ጨለማ ውስጥ ነበርኩ። በራሴ ኃጢአት ከዚህ ኃጢአት ደግሞ እኔን የከወደቁበት ለማንሳት ንጉሡ ኢየሱስ ክርስቶስ ከሰማይ ወደዚህ ምድር መጣና ልጄ ና አይዞ ብሎ ከወደቅበት መጥቶ አነሳኝ። ለካ እሱ ከሰማይ መጥቶ ቢያነሳኝ ተስፋዬ ምን ነበረ? እኔን የሚጠብቀኝ ምንድን ነው ታውቃላችሁ? የዘላለም ገሃነምና የዘላለም ጨለማ እኔን ይጠብቅ ነበር። ከዚያ ሊያድነኝ አንድ ኢየሱስ ክርስቶስ መጥቶ ከዚያ ከዘላለም እሳትና ከዘላለም ገሃነም እሳት አተርፎኛል፣ አድኖኛል። እንደኔ ከዘላለም ፍርድና ከገሃነም እሳት የመለጠና ያዳነ አለ? እስቲ ኢየሱስ ክርስቶስን ከኔ ጋር አመስግኑ እስቲ። ከዘላለም እሳትና ከገሃነም እሳት በኢየሱስ በኩል ያዳነ ነፍሴ እግዚአብሔርን ከኔ ጋር ያመስግን። ወዳችኋለሁ።